ዛሬ እንግዲህ ቤተሰብ እየላችሁ የመጣሁት እንግዲህ የናዲ ፍቅረኛ ነኝ ብሎ አንድ ጎረምሳ ጸጉሩ ጨብራር ያለ ሰውዬ መጥቷል ማለት ነው። እንደምታዩት እንግዲህ የት ታውቀኛለህ? የት ነው የምታውቀኝ? ለምንድን ነው የምትደውልልኝ? ቴክስት ለምንድን ነው የምታደርግልኝ? በተደጋጋሚ እያለችው ነው ማለት ነው። እዚህ ጋ ናዲ ማለት ነው። ከዛ እሱ ደግሞ በቃ ወድሻለሁኝ አፈቅርሻለሁ ምናምን ሲላት ሚፍታህ እየሳቀበት ነው። እና ዝም በይ ቆይ እኔ ያናግረዋለሁ እያለ ነው። እዚህ ጋ እንግዲህ ቡት ተያያዙ ማለት ነው ጋይስ። ናዲ ሪኡኡ ያገር ያለህ እያለች ነው ማለት ነው። የሰው ያለህ ድረሱልኝ እያለች እየጮኸች ነው ናዲያ። እንግዲህ ሚፍታህ እንደምታዩት ናዲ የኔ ብቻ ናት፣ ማነህ እንዴት ብደፍረኝ ነው ምናምን ብሎ እንግዲህ ይኸው እያሾረው ይገኛል ማለት ነው። እንደ እንዝርት እያሾረው ነው ማለት ነው። እንደ ይሄ ትብኔ ፕራንክ ነው ወይስ ግን እንደ እውነት ነው ማለት ነው። እና ማመን ያቅታላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ሀዋይ ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ቪዲዮ ላይክ በማድረግ ጀምሩ ማለት ነው። እንግዲህ ዛሬ መግቢያው ላይ እንዳሳየኋችሁ ናዲና ሚፍታህ እንግዲህ ሁላችሁ የምታውቋቸው ኒካ አድርገዋል ወይስ እንዴት ነው እንደዚህ የሚተሻሹት ምናምን እንግዲህ ብዙ ተብሎበታል ማለት ነው። እና እሱም ደግሞ ቀጥሎበታል። እሷ የኔ ብቻ ናት የማንም ስትሆን ማየት አልፈልግም ብሎ ቦክስ እየገጠመ ነው ማለት ነው። ሚፍታህ እንግዲህ የሚፍታህ ሱካሮች ማለት ነው ሀባይብ እኛ ሱካሮቹ እና ናዲያ የሚፍታህ ብቻ ናት ማለት ነው። ይሄ ጨብራራ ከየት እንደመጣ አናቅም። እንግዲህ ለመፈመስ ብሎ ይሁን ለምን ተንኮል እንደመጣ ደግሞ አናቅም። በመሀላቸው እንግዲህ ናዲ በጣም ተናዳለች። እንግዲህ ሰው ያለ ድረሱልኝ እያለች ነው እንግዲህ ይዞ እያሾረው ይገኛል ማለት ነው። ግን ምን አለ ብታሳውቁን፣ ኒካ አድርጋችሁ ከሆነ ለምን አታሳውቁንም? ደስ ነው የሚለን፣ እኛ እንወዳችኋለን፣ እያየናችሁ ነው፣ ተከታታያችሁ ነን እኛ ሱካሮች፣ ያንተ ሱካሮች እና ማሻላ ደስ ይላል። በሀላል ቢሆን ማለት ነው። በእርግጥ ሳይሆን እንደዚህ እሱ የሚለጣጠፍ ልጅ አይደለም። ሀቂቃ ሚፍታህ ልክ እንደ ኢሳም ነው ማለት ነው። ሴት ልጅ ዝም ብሎ እንትን አይልም። የሆነ ነገር ባይኖራቸው ከዚች ልጅ ጋር እንዲህ ተጣብቆ አይሰራም ሀቂቃ ማለት ነው። እኔ እንደዛ ነው የራሴ ግምትና ጥርጣሬ ማለት ነው። እንግዲህ ሁሉም ነገር ወደፊት የምናየው ይሆናል ማለት ነው። ያው ወደፊት ይታያል፣ ሁሉም ነገር ይፋ ይሆናል። እስከዛው ድረስ እንግዲህ የበላን ዝም ብለን መጠበቅ ነው ማለት ነው። የምትወዷቸው ደግሞ ዱአ አድርጉላቸው፣ በሐላል እንዲሆን ዱአ አድርጉላቸው። አላህ ሂዳያ ይስጣቸው። ሂዳያ ላልሰጠው ለሁሉም አላህ ሂዳያ ይስጠን ለሁላችንም ማለት ነው። እና እንግዲህ የዛሬው ቪዲዮ ይሄን ይመስላል ማለት ነው። ሀዋይብ አበረታቱኝ፣ ላይክ ሼር አድርጉኝ ማለት ነው። መልካምነት ለራስ ነው፣ አይከፈልበትም። ሰብ አድርጉኝ፣ ሼር አድርጉልኝ፣ አበረታቱኝ፣ አፈምሱኝ። መፈመስ በጣም ነው የናፈቀኝ፣ በጣም ማለት ነው ከምላችሁ በላይ እና እስኪ ፍላጎቴ ሙሉልኝ እናንተ ሰብስክራይቦች ማለት ነው። እናንተ ሰብስክራይቦች ራሱ ብታውልኝ እኮ በቂ ነበር።